አብረን እንተኛለን ብዬ አልጠበቅኩም ነበር። እኔ ራሱ ሳንጋባ አልጋ ላይ እንወጣለን ብዬ አልገመትኩም ነበር። ግን በጣም ነው ደስ ያለኝ። እውነት? አዎ፣ ለመጠናናት ይረዳናል። ለመጠናናት? ሳገባሽ እድሜ ልካችንን አብረን አይደል እንዴ የምናሳልፈው? ወደፊት የሚጠብቀኝን ህይወት ቀድሜ ማወቅ አለብኝ። ደስ ብሏል? በእኔና በአንቺ ጉዳይ ምን መወሰን እንዳለብኝ አሁን አውቄዋለሁ። ምንድን ነው መወሰን ያለብን? እንደማላገባሽ። ምን? አዎ አላገባሽም። አልጋ ላይ ምንም ደስ አላልሽኝም። ስለዚህ ለምን ሲባል አገባሻለሁ። እየቀለድክ ነው? አልፈልግሽም። እንዴ እንድንጋባ አልፈልግም። ከዛሬ ጀምሮ እንደውም እንድንለያይ ነው የምፈልገው። አልቀለድኩም። ምንድን ነው የምታወራው? አልፈልግሽም። ለምንድን ነው የምታስቸግሪኝ? አልፈልግም አልኩሽ እኮ። አሁን ሂጂልኝ። አልወጣም የምትይ ደግሞ ከሆነ ጎትቻ አስወጣሻለሁ። እየቀለድክ ነው? ቀልድ መሆን አለበት። አይደለም። ስታይኝ እየቀለድኩ መስላለሁ? እየቀለድኩ መስላለሁ ወይ? አስቻለው። ለምንድን ነው ስም የምትጠሪው? ምን ፈልግሽ? እንዴት እንደዚህ ትጨክንብኛለህ? ፀሐይ እኮ ነኝ። አውቃለሁ ፀሐይ ነሽ፣ የቤታችን ሰራተኛ። የተቀጠርሽው የቤታችንን ስራ ለመስራት ነው አይደል? እንዴት ነው እባክሽ የቤቱ ልዑል በፍቅሬ ይወድቅልኛል ብለሽ ያሰብሽው? የማይሆን ነገር እኮ ነው። አፈቅርሻለሁ ያልከኝ ሁሉም ነገር ውሸት ነው? አዎ ነበር። እዚህ አልጋዬ ላይ እስካወጣሽ ድረስ ነበር። አሁን ደግሞ የምፈልገውን አግኝቻለሁ። ከዚህ በኋላ አታስፈልጊኝ። እኔ ምንም አልሰራልህ። ላገባሽ ፈልጋለሁ ያልከኝ ነገር ሁሉ ውሸት ነው? ውሸት ነበር። እንዴት እውነት ሊሆን ይችላል ብለሽ አሰብሽ? የማይመስል ነገር። አሁን እኔ አንቺን ላፈቅር? መፈቀር ያንሰኛል? እንደው ለመሆኑ ግን በሞላ ሴት አንቺን አፈቀርኩኝ ወደድኩሽ ስል እንዴት አመንሽኝ? ምንም አልጠረጠርሽም? ምንም? በጣም ምስኪን ሴት ነሽ ግን የኔ ምስኪን። ክብሬን ከወሰድክ በኋላ አልፈልግሽም ትለኛለህ? ክብርሽ እስከ ዛሬ ላስለፋሽኝ ልፋት ካሳ ይሆነኛል። ክፍያ አያስፈልገኝም? ካሳ ያስፈልገኛል። ካሳ? ለዛ ሁሉ ውሸት እኔ ነኝ ካሳ መክፈል ያለብኝ? አዎ መክፈል አለብሽ። ለምንድን ነው የምታለቅሽው? እኔን ባንደማልወድ ታውቂያለሽ? ዝም በይ። የማልቀሴ ምክንያት እኮ አንተ ነህ። አታልቅሽ አትበለኝ። በቃ አታልቅሽ። ስታለቅሽ ሳይሽ በጣም ነው የሚከፋኝ። በቃ አታልቅሽ። ይቅርታ አታልቅሽ። ስቀልድ እኮ ነው። ቀልድ አይገባሽም እንዴ? ስትቀልድ ነው። አዎ ስቀልድ ነው። ፀሐይ ሙች፣ ስቀልድ ነው። አትዘኝብኝ። እኔ ከዓይንሽ እንባ ማየት አልፈልግም። ስታለቅሽ ከማይ በሞት ነው የምመርጠው። እውነት? ፀሐይ ሙች፣ አንቺ እኮ ማልቀስ የማይገባሽ የምርጦች ምርጥ የሆንሽ ሴት እኮ ነሽ። የኔ ምርጥ። እንዴት ነው ከዓይንሽ እንባ ሲፈስ የሚያስችለኝ? ከዓይንሽ እንባ ማየት አልፈልግም። እሺ አላለቅስም። የእውነት ተጠቅመህ ይጣልከኝ ነበር የመሰለኝ። ስቀልድ ነው እኮ። አሁንማ ገባኝ። እንደምታፈቅረኝ አውቃለሁ። አላፈቅርሽም እባክሽ። ምን? ደንቆሮ ነሽ እንዴ ሴትዮ? አሰሚም እንዴ? አላፈቅርሽም አልኩሽ እኮ። ቤቴን ለቀሽ ውጪ ሴትዮ። አስቻለው፣ አሁን እየቀለድኩ ነው አይደል? እየቀለድኩኝ ይመስላለሁ? የማይመስል ነገር አታውሪ ሴትዮ። አሁን ቤቴን ለቀሽ ውጪ። ለምንድን ነው የምትቀልድብኝ? ቀልድ ትላለች እንዴ? የምትቀልጂው አንቺ ነሽ። አሁን ትንሽ አፍጥኝው። ቀልድ አያምርብም። አንቺ ሴትዮ ወደዛ ሂጂ። አላፈቅርሽም አልኩሽ አይደል እንዴ? አይገባሽም እንዴ? ቅድም እየቀለድኩ ነው አልከኝ። አሁንም እየቀለድኩ ነው የምትል ከሆነ የምር እጣልሃለሁ። ዝም ብለሽ ከቤቴ ውጪ ሴትዮ። ዝም ብለሽ ውጪ። ውጪ። የምርህን? በኋላ ግን እየቀለድኩ ነው ብትለኝ ተመልሼ ማቅፍ እንዳይመስል። ፀሐይ። አቤት። ወሬውን ተይና ቀራቀንቦሽን ሰብስበሽ ቤቴን ለቀሽ ውልቅ በይልኝ። አልወጣም የምትይ ከሆነ ጥፍጥፍ ድብድብ አድርጌ ነው ከዚህ ቤት ማስወጣሽ። ቀልድ እንኳን አይገባሽም እንዴ? ሰራተኛ ጥግብ ስትል አውጥተህ ወረወርከው? እማዬ እንደ ድሮ ሰራተኞቻችን አይደለችም። ይችኛዋ ደረቅ ነች። ክብር ክብር ምናምን ትላለች። ክብረ ቢስ።
የኔ ጥቁር አዝሙድ